90% of traders fail. ይሄ ሁላችንም የምናውቀው ፋክት ነው። ግን ችግሩ ከማርኬቱ አይደለም። ማርኬቱ ለሁላችንም እኩል ነው። the only thing different የሚያደርገን እኛ ትሬደሮች ነን። ስለዚህ ችግሩ ያለው ትሬደሮች ጋር ነው እንጂ ማርኬቱ ላይ አይደለም። ዛሬ 3 ሜጀር ሚስቴኮችን ነው ዲስከስ የምናደርገው። እነዚህ ሚስቴኮች ፊክስ ካላደረጋችኋቸው ትሬዲንግ ለእናንተ ጋምብሊንግ ሆኖ ነው የሚቀረው። የመጀመሪያው ሚስቴክ ኢሞሽን ኤንድ ግሪድ። ስለዚህ በተደጋጋሚ ብዙ ትሬደሮች አንስተውታል። it's because it's important. as a trader ኢሞሽናችሁ ስቴብል ካልሆነ ምንም አይነት ትሬዲንግ ላይ ሰክሰስ አታዩም። ይሄ ሪዝን የሆነበት ኢሞሽናችሁ will affect every step of your trades. the moment you start to doubt yourself ትሬዳችሁ ይበላሻል። እያንዳንዱ የምትገባቸው ትሬዶች በስትራቴጂያችሁ ኮንፊደንት ሆናችሁ መግባት መቻል አለባችሁ። የዛን ሰዓት ኢሞሽናችሁ ኢንተርፌር የሚያደርግ ከሆነ ትሬዳችሁ መሄድ ወዳለበት ቦታ ሳይደርስ ኤግዚት ማድረግ ወይም ደግሞ ትሬዳችሁ መሄድ ወዳለበት ቦታ እየሄደ ግን ሎስ ውስጥ በሚሆንበት ሰዓት እናንተ በፍርሃት ኤግዚት የምታደርጉት፣ እነዚህ በሙሉ የተለያዩ በኢሞሽናችሁ በሚመጡ ችግሮች ምክንያት ሎንግ ተርም የሆነ ኮንሲስተንት የሆነ ትሬድ እንዳይኖራችሁ ያደርጋችኋል። ስለዚህ ኢሞሽናችሁ ሜን ፋክተር ነው። ሌላኛው ደግሞ ግሪድ ነው። ግሪዳችሁን ኮንትሮል ማድረግ የማትችሉ ከሆነ በፍጹም ትሬድ አታድርጉ። ግሪድ will make your trade miserable. ይህንን ለማቆም ግሪድን ከእናንተ ሙሉ በሙሉ ማስወገድ አለባችሁ። ቀጣይ ማድረግ ያለባችሁ ቢሳይድ ኢሞሽናችሁን ከማስተካከል ቀጥሎ ግሪዳችሁን በተቻለ መጠን ማቆም ነው። ሁላችንም የተለያየ አይነት ፐርሰናሊቲ ስላለን ያንን እንዴት እንደምታደርጉ ራሳችሁ ቁጭ ብላችሁ አስባችሁ ይህንን ባህሪን እንዴት ነው ማቆመው፣ እንዴት ነው እነዚህ ነገሮች ማጥፋት የምችለው ብላችሁ ቁጭ ብላችሁ ከራሳችሁ ጋር ሆናችሁ በማሰብ እነዚህ ነገሮች ማስወገድ መቻል አለባችሁ። ሚስቴክ ነምበር 2 ላክ ኦፍ ስትራቴጂ። ስትራቴጂ የሌላችሁ ሰዎች ዩ ጋምብሊንግ፣ ትሬድ አታድርጉ። you need a fixed strategy, the one you can depend on every day ትሬድ የምትገቡበት። ይሄ ለሎንግ ተርማችሁ በጣም ስኬታማ እንድትሆኑ የሚረዳችሁ ስለሆነ if you don't have strategy you should stop trading አሁኑ ነው። ምክንያቱም ያ ምን ሆኗል? ጋምብሊንግ ሆኗል። you don't know when to enter your trade, you don't know when to exit። ስለዚህ እነዚህ ነገሮች ካሌሏችሁ ለምንድን ነው ትሬድ የምትገቡት? ስለዚህ አንድ ለእናንተ ምቹ የሆነ ፊክስድ የሆነ እና ደግሞ በደንብ ባክቴስት ያደረጋችሁበት እናንተ የምትተማመኑበት አንድ ስትራቴጂ ያስፈልጋችኋል። ምክንያቱም ቅድም እንዳልነው የመጀመሪያው ኮንፊደንስ። በስትራቴጂያችሁ ኮንፊደንት ሆናችሁ የምትገቧቸው ትሬዶች ኢን ደ ሎንግ ረን ሰክሰስፉል ያደርጓቸዋል። ሚስቴክ ነምበር 3 ሪስክ ማኔጅመንት። እንደ አንድ ትሬደር ሪስካችሁ ማኔጅ የማታደርጉ ከሆነ you're not a trader። ሪስካችሁ ካላችሁ ካፒታል ጋር ተመጣጣኝ ካልሆነ፣ ሲቀጥል ደግሞ ከስትራቴጂያችሁ ጋር አብሮ የሚሄድ ሪስክ ከሌላችሁ እንዴት ነው ሰክሰስፉል መሆን የምታስቡት? ትሬድ ስታደርጉ የሆነ ሲስተም ሊኖራችሁ ይገባል። ያንን ሲስተም ተከትላችሁ ነው ትሬድ ማድረግ ያለባችሁ። ስትራቴጂያችሁንና ሪስካችሁን በማጣጣም ሃይ ሪዋርድ ሬሽዮ እንዲኖራችሁ እናም ደግሞ ሎው ሪስክ እንዲኖራችሁ ማድረግ አለባችሁ። እነዚህ ሲኖሯችሁ ነው ሰክሰስፉል ትሬደር የምትሆኑት። ስፔሻሊ ኢን ደ ሎንግ ራን። በአጭር ጊዜ ሰክሰስፉል ትሆናላችሁ ያልኩኝ አይደለም፣ ግን ኢን ደ ሎንግ ራን ሰክሰስፉል ለመሆን ካሰባችሁ ሪስካችሁ ሚኒማይዝ ሆኖ ሪዋርዳችሁ ደግሞ ማክሲማይዝ መሆን መቻል አለበት። ስለዚህ ከስትራቴጂያችሁ ጋር የሚሄድ ሪስክ ሊኖራችሁ ይገባል። ስለዚህ ሪስክ ስታደርጉ በፐርሰንቴጅ ሪስክ አድርጉ። አዘን ኤግዛምፕል እኔ መውሰድ እንችላለን። እኔ የምጠቀመው ሪስኮች የተለያዩ ናቸው። ምክንያቱም የምገባበት ትሬድ ዲፔንድ ያደርጋል። ኮንፊደንት የሆንኩባቸውና ኤ+ ሴታፕ የሆኑ ትሬዶችን ከገባው እስከ ማክሲመም 5% ሪስክ አደርጋለሁ። አንዳንዴ ደግሞ የምገባቸው ትሬዶች በደንብ እኔ ኮንፊደንት ያላደረጉኝ ወይም ያየኋቸው ኮንፊደንሶች ያን ያህል በቂ ሆነው ካልታዩኝ የምገባው ሚኒመም 2% ነው። ስለዚህ ይሄንን ሪስክ ማኔጅመንት ተጠቅማችሁ የእናንተንም ሲስተም በማስተካከል ትሬድ ማድረግ መጀመር ትችላላችሁ። ኮንክሉድ ስናደርግ ኢሞሽናችሁን ዲስፕሊን አድርጉ። ራንደም ቤት የምትገቡ ደግሞ ሲስተማይዝድ የሆነ ስትራቴጂ አውጡ።
ሪስካችሁን የማታውቁ ሰዎች ደግሞ ሪስክ ማኔጅመንት ጀምሩ። ስለዚህ አሁን ቾይስ አላችሁ። እንዳላችሁት በመቀጠል ሉዝ ማድረግ ወይም ደግሞ እነዚህ ነገሮች ጊዜ ወስዳችሁ አስተካክላችሁ ሰክሰስፉል ትሬደር መሆን። the choice is yours። ስለዚህ ቴሌግራም ቻናሌ ላይ አንዳንድ ስትራቴጂዎችን ብሬክዳውን አድርጌ ያሳያችኋለሁ። ላይፍ ትሬዶችን እንገባለን። ፍሪሊ የማታገኟቸውን ነገሮች በሙሉ እኔ እዛ ላይ ፍሪ አስቀምጥላችኋለሁ። ሊንክ ኢን ማይ ዲስክሪፕሽን። ስለዚህ ቴሌግራም ላይ እንገናኝ።